ጧት ቁርስ በልቶ ይወጣል፣ ማታ ይመጣል። 3 ቀን እንደሰራው ታዲያ ዘበኛው እየመጣ ያወራኝ ጀመር። ወጣት ነገር ነበር፣ ውበቴን ያደንቅልኛል ምናምን። አንድ ቀን ግን ስራ ሰርቼ ጨርሼ ቲቪ ሳይ ጠራኝ። ወደ ማደሪያው ሲሄድ ምሳ ስጪኝ አለኝ። አዘጋጅቼ ስሰጠው እንብላ ብሎ ድርቅ አለብኝ። አብረን መብላት ጀመርን። እስከምንጨርስ ድረስ የሱ አይን ከጡቶቼ ሊነቀል አልቻለም ነበር። ጨርሰን ልወጣ ስል ያዘኝና ወደ አልጋው ወረወረኝ። ከዚያ መጮህ ስጀምር አፌን አፈነና በለበስኩት ሂጃብ እጄን አሰረኝ። የለበስኩትን ሺቲ ሰበሰበና በፓንቴ ላይ እምሴን ማሸት ጀመረ። ማሸቱን ትቶ እምሴ ላይ በምላሱ ሲተከል ኤሌክትሪክ እንደያዘው ሰው መንደፋደፍ ጀመረ።